ማሽን ማስነሳት እንችላለን። እሺ ምን እናደርጋለን? ይሄን እናወጣለን። ከዛ በኋላ ሙሉ ማሽን አሁን እዛ ገበያ ወረቀት ማስተካከል የሚሰራው የሚጫነው ወረቀት ማስተካከል። ከዛ በኋላ ራን የሚደረገው እዚህ ጋር ስፒድ መጨመር እንችላለን። 31 32 ነው ስፒድ ነው። እሱ መቀነስ መጨመር ይችላል። ከዛ ሲጀምር ይሄ እዚህ ላይ አሁን እንደ ስራችሁ ወፍራም ወረቀት ሲሆን ንፋስ አለ እዚህ ጋር አጀስትመንቶች፣ ቀጭን ወረቀት፣ ሰፊ ወረቀት አጀስትመንት አስተካክለ የምታስጀምሮ በዚህ መጨረሻ ላይ እንዲወስድ የምታደርገው ለምን ቆመ ስቦ ስላልወሰደ እቺ ሴንሰር ነች። እሺ የትኛዋ ሴንሰር ነች? ደርቦ ሲወስድ አንሳ ብለው ካላነሳ ፒክ ካላደረገ ራሱ ይዘጋል ማለት ነው። ይቺ ማለት እሱ ነች። ይቺ ስለበራችለት ያችን ነው ኮንትሮል የምታደርገው። ከዛ በኋላ ይሄን ማስነሳት እንችላለን። ይሄ ጠቅላላ ማስነሳት ይሄም እንጂ ነው። እዚህ ጋር ሆነ ቅድም እዛ ጋር ቤቱን ለመፍታት እንዳየነው እዚህ ጋር ሆነ ደግሞ ከፈለግ ማድረጊያ ነው። አሁን ነው ያለው። ከዛ በኋላ ይሄን አጀስት አድርገን ዝቅ ከፍ አድርገን አስተካክለን ራን ማለት ይችላል። ወረቀት በዛ ያለ ወረቀት ብናመጣ አንድ ጊዜ አድርገን ማየት እንችላለን። ለምንድን ነው ደብል ነው የወሰደው? ይሄንኛው ወደ ኋላ ይመልሰዋል አይመልስም፣ ይሄዳል። እንትን ነው ያለው ወረቀት ስለሆነ ማለት ነው። አሁን ወስዶ ካለቀ እንደዚህ እዛ እስክደርስ ነው ይቆማል። እዛ እስክደርስ ነው ያነሳችሁ ድረስ። ከዛ ውጭ ይሄ ከዚህ ካተምክ በኋላ እንበል ኢንች ማድረግ ብትፈልግ ይሄ እዚህ ላይ የሆነ ነገር ለማድረግ በእርግጥ በዚህ በኩል ስራ ይሰራ እዚህ ጋር ነው እንጂ ኮንትሮል የምታደርገው ይሄ የሆነ ነገር ቢገባብህ ቀለም ቼክ ለማድረግ ቀለም እዚህ ላይ ነው። ሁለት ዩኒት ናቸው እነዚህ፣ ተመሳሳይ ነው። ይሄም እና ያንኛው አንድ አይነት ናቸው። እዛ ጋር ያለው ሁለት ከለር ምናምን ለመስራት ነው የሚጠቅመው። እና ያ ማለት ይሄንኛው ነው። ቀለም አለው፣ ሩሎ አለው፣ ፕሌት አለው ለብቻው። ያም ተመሳሳይ እዚህ ኮንትሮል ያደርጋል። ፕሌቱን ሲቀየር ያንኛው በዛ በኩል ነው፣ በዚህ በኩል አሁን ፕሌት ሲቀየር ቅድም አላየንም እዛ የዚህ ደግሞ ይሆናል እዛ በዛ በኩል ሆኖ ነው የሚቀይረው። እቺኛዋ ጥቅሟ ለሱ ነው። እሺ እዚህ ጋር ሆነ ፕሌስ ሲቀይር ማንቀሳቀስ አለብህ። ይሄን ማንቀሳቀስ አለብህ ፕሌት እዚህ ያለ የሚቀይረው ይኸው። ስለዚህ ሁለት ቦታ ነው ፕሌት ሁለት ቦታ ባንዴ ሁለት ነው የሚያትመው። ኦኬ ከፈለኩላ ባክና ፍሮንት እዚህ ባክ እዚህ ፍሮንት ሁላ ታትማለህ። ኦኬ ከፈለክ ሁለት ከለር አሁን ፉል ከለር ሲሰራ በማተሚያ ቤት 4 ከለር ነው የሚወስዱ። እሺ ሙሉ ከለር አሁን የሰው ምስል የተለያየ ከለር ሲሰራ ሲያን፣ ማጀንታ፣ የሎ፣ ብላክ የሚባሉ ከለሮች አሉ። ሲያን ወደ ሰማያዊ ነገር ነው። ማጀንታ ወደ ቀይ ይሄዳል። ኤግዛክት ቀይ ስላልሆነ ነው የማተሚያ ቤት እንትን ይወጣለት እንደዚህ ነው። ከዛ የሎ ራሱ የሎ ነው። ብላክ አለ መጨረሻ ላይ 4 ከለር ነው የሚወስዱ። ያ ማለት ይቺ ነገር ከለር አትማለው ብለህ ስትነሳ መጀመሪያ አንድ ከለር ታትምና ሁለተኛውን ድጋሚ ያስገብተ ፕሌት ቀይረ ነው የሲያን አለ ፕሌት። አሁን 4 ከለር ከሆነ 4 ፕሌት ነው ማለት ነው የሚዘጋጀው ለዚህ ነገር። የሰማያዊው እንዳልኩ ፕሌት አለ፣ ከዛ ማጀንታ የቀዩ አለ፣ ከዛ በኋላ መጨረሻ ላይ ብላክ አለ። ሲያን፣ ማጀንታ፣ የሎ፣ ብላክ ነው የሚለው ኤስዋይ ኬ ነው የሚላቸው። ስለዚህ አሁን ይሄንን ነው የምትጠቀመው ማለት ነው 4 ፕሌት። እዚህ ላይ ስትመጣ ግን 2 ጊዜ ብቻ ተጠቀመዋለህ። ለምን ደብል ዩኒት ነው እናንተ እዚህ የሆነ ከለር እዚህ የሆነ ከለር አስተካክለ። ስለዚህ አሁን ከለሩን ያወጣን ነው የምንቀይረው ግዴታ ወይስ ከለር ማጠቢያ አለ እንበል። አንድ የሆነ ከለር እዚህ ጋር አተምክ። እሺ ሁለተኛ ከለር ስታደርግ ይሄ ነገር ማጠቢያ ነው። ይሄና ይሄ ገንዳው የመጀመሪያው ይሄ ገንዳ ይሄን ገንዳ እንዲጀምር ታደርገዋለህ እዚህ ላይ ማለት ነው። ስለዚህ እሱን አጥልቼ ነው ሌላ ከለር የምጨምረው። ምንድነው አሁን በእጅህ እንደዚህ ምናምን አይደለም። ኦኬ ጋዝ ታደርግበታለህ በማጥጫ ማለት ነው። ራሱ ወሽ እያደረገ ይታያል፣ ተጣብቆበታል። ሲዞር እንደዚህ እየጋፈ ወደ ራሱ ላይ ነው የሚያመጣው። ጋዝ ነው የምታደርግበት። ጋዝ አድርገህ ታውጣዋለህ። ራሱ ጽድት ይላል። ከዛ በኋላ በአብዛኛው ህትመት ላይ ማተሚያ ቤት አሮጌ እንደዚህ ይቀመጣሉ። ማጽጃ ማለት ነው። እንደገባ ንጹህ ፕሪንት አያደርግልህም። ከለር ቀይረሃል፣ የተወሰነ ነገር ማጠቢያ ይፈልጋል። ከዛ ፕሌት አስራ ምን ብለህ አሮጌ የተወሰነ ታስገድበታል። አንድ 10 15 ምን አለ እንዳያስተካክለ የዚህ ነገር ሁሌ ይቀመጣል። እንደዚህ ነገር
ባይዞይ ባለሙያው ያው የሚችል ባለሙያ ነው መስራት ያለበት እዚህ ላይ ይሄንኛው ቀን ኳሊቲ ነው ይሄንኛው ከሌሎቹ በአብዛኛው ኮርድ የሚባለው እነሱ የሚታተሙ እዚህ ሀገር በአብዛኛው ኮርድ ማሽን ያለው የሞጂቲዮ ብዙ አይደለም ከጂቲዮም ደግሞ ይሄንኛው ስፒድ ማስተር የሚባለው ጂቲዮ ሪፈር ብታረጉ ራሱ የተሻለ የሚባለው አሁን ላይ ያለው ሌተስት ስፒድ ማስተር እነዚህ ታይፖች ናቸው። ስለዚህ ባለሙያው ይሄንን አንድ ጊዜ አሩጦ ከላው ላይ ካነሳ በኋላ ቀለሙን ነው ሁለተኛ የሚሄድበት። ዞሮ ግን ፉል ከለር ላትም ካለ 4 ከለር ይጠቀማል ግዴታ ነው። ፉል ሙሉ በሙሉ 4 ከለር ነው ሙሉ ከለር ማለት ነው። ስለዚህ አሁን እዚህኛው ቀለም ማስገቢያና ያኛውን ቀለም ማስገቢያ ሁለት መጠቀም እንችላለን ወይስ አራቱንም አንዱ ላይ ነው የምንጠቀመው? መብትነው አንተ ይፈልከው ነው። ኦኬ ሁለቱም ላይ አድርገን የምንፈልገውን ከለር ሙሉ ማድረግ እንችላለን ማለት ነው። ኦኬ ስለዚህ አንተ እዚህኛው ላይ ባይዘው ይሄን ራሱ አውጥተው ይሄው ገባ አይደለ እያያያዘ እንዲያትም እንዳያትም ዝም ብሎ እንዲሮጥ እንዳይሮጥ ፕሌት እንዲነካ እንዳይነካ እነዚህ አጀስትመንቶች አሉ። ውሃ እንዲወስድ እንዳይወስድ ይሄኛው ውሃው ለምንድን ነው የሚያስፈልገው? ውሃው ምንድን ነው የሚያስፈልገው? ማጠቢያ ያስፈልጋል። ከዛ ውጪ ይሄንኛው ፕሌቱን ላሳይ ውሃው የሚያስፈልግበት ሜትድ ይሄ ውሃ ስትጠቀም ማለት ነው። ይሄን ልክ ፕሌቱ ላይ እሱ ጋር ብርቷል። ያቺኛው ናት ሁለት ሰው እንዳያዝብን ያቺኛው ጀንሲ ከገባ ይሰራል። ብዙ ነገር ውስን ነገር ነው። አሁን የተወሰነ ባለሙያው ስለሚያውቀው ቼክ ያደርጋል ምን ክፍት እንደሆነ። ቅድም የሰራው አሁን ሰራ ማለት ይሄንኛውን አሁን በከፍትብኝ አይሰራልኝ። ይሄ ደግሞ ኢንች ነው እንጂ ዋናው ማሽን አይሄድም። ይሄ ተከፍቶ ራሱ ዛት ምን ለስራ ብቻ እንደዚህ ያረክ ለማሰር ነው እንጂ ዋናውን ተነስ ብትለው የተከፍቶ አይሄድም። እጅን ስለሚበላ ማለት ነው። አደጋ አለ ሴፍቲ። ስለዚህ ውሃ የሚያስፈልገው ሲያትም እዚህ ላይ ይሄንኛው ፓርት ንጹህ ነው፣ ምንም ነገር አይነካውም፣ መንካትም የለበትም። ይሄን ፓርት ነው የምፈልገው ነገር የሚነካው ዛት ምን ቀለም የሚነካው ማለት ነው። ስለዚህ በመሃል ሲሽከረከር የውሃ ሩሉ አለ እዛ ጋር አሁን አሳያለሁ። የውሃ ሩሉ ያጸዳል። እነዚህ ይሄኛው ቀለም ሌላ ቦታ ነካ ማለት አንተ የምትፈልገው ነበር የሆነ ፒክቸር ወይ የሆነ ቴክስት ቢኖር እሱ ላይ የማይፈለግ ቀለም ጭረት ምናምን ይኖርሃል ማለት ነው። ስለዚህ ያ በውሃ የሚያጥበው እዚህ ጋር መጀመሪያ የወጣው ቀለም ሌላ እንዳይደርብበት ነው። ማጠቡ ሌላ ነው። ማጠቡ ስትቀይር ነው። ይሄ ሁሌ ያተመ በቃ ውሃ ይጠቀማል። ሁሌ ያንኛው ለማጠብ ነው ማሽን ክሊን ለማድረግ። ስለዚህ ሁሌም ማጽዳት አለብን ማለት ሁሌ የቅድሙ ሮለር ነው የሚያጥበው ቀለሙን የተጠቀመው ሩሎ ለመቀየር ነው። ይሄ ግን ፕሌቱን ነው የሚያጥበው። ሲሄድ ሁሌም ፕሌቱን እያጠበ ይሄዳል። ፕሌቱን ማጠብ ሲባል ጆዋ ብሎ አይደለም አታየው፣ በጣም ተነካክቶ ነው የሚሄደው። ለምንድን ከዚህ ውጪ መኖር የለበትም። የማይፈለግ ቴክስት ላይ የማይፈለግ ነገር አብሮ ይመጣል። ተመሳሳይ እንደዚሁ ጭረትም ካለው ፕሌትክ በደንብ ካልተቀመጠ የተጫረ ምናምን ካለው ቀለም ይነካል። ስለዚህ እዚህ ላይ የተጫጫረ ህትመት ይኖርሃል ማለት ነው። ስለዚህ በዛ ሜካኒዝም ይሄ ለዚህኛው ውሃ ያስፈልገዋል ማለት ነው። የውሃ ገንዳችን ነው ትችልች ከስር ሆዝ ገብቷል። አይታ እዚህ ውስጥ ውሃ ነው የሚጨመረው። እሱ ውስጥ ውሃ ይገባል። በዛኛው ሆዝ ይወጣል ነው ባንተ በኩል ያለው። በዚህ ጋር ገንዳ ውስጥ የተኛችው ሁሉ አያት ገንዳ ውስጥ የተኛችው ሁሉ አለች። እቺ ሮለር ማለት ነው። እቺ ገንዳ ውስጥ ነች። ገንዳ ውስጥ ናት። ዛት ሚስ ውሃ ውስጥ ነች ማለት ነው። ከሷ ስትሽከረከር ከሷ ጋር የተነካኩት ውሃ ይወስዳሉ እንደማለት ነው። እሷ ብቻ እንዳትሽከረከር። እሺ እነዚህ ነገሮች ብቻ ልታሳይ። እነዚህኞቹ እሱ ማለት ይሄ ማለት አሁን በዛ በኩል የቀለም መመጠኛ ተመሳሳይ ናቸው። ሁለት መሆኑ ነው። ሁለት መሆኑ ባንዴ ሁለት ስራ መስራቱ ነው ማቅለሉ። ከዛ ውጪ እነዚህ የቀለም መጨመሪያ ይሄ ዋናው ቀለም ውስጥ ነው የሚተኛው። እዚህ ላይ ነው የምታረገው። ቀለም ወፍራም ነው እንደዚህ ሊኩዊድ አይደለም። ገብቶኛል። እንደዚህ ጋፍ የሚል ነገር ተዝቆ እንደ ግሪስ ማለት ነው። ልክ እንደ ግሪስ ነገር ሆኖ በቻክ ቢላ እንደዚህ ነው። የቀለም ማንኪያ አለ በማንኪያ ነው እና እንዲዋሃድ እንደዚህ ነው ያሳርጋለሁ። ዞሮ ራሱ ያዋሃዳል። ስለዚህ እዚህ ጋር ታዳርሰዋለህ። እዚህ ጋር ይቀመጣል እንደምትፈልገው ህትመት ብዛት። ይሄ ልክ ታስጀምረዋለህ እንደዚህ አድርጎ ሮለሩ ሲሄድ ባይዞ ዝም ብሎ እንደዚህ ራውንድ ብቻ አይደለም የሚሄደው፣ ወደዚህም እያለ ነው እንዲህ እያለ ነው ሮል የሚያደርገው። ስለዚህ እየወሰደ ነው የሚሄደው፣ በጣም እያስተካከለው ነው የሚሄደው።
ዩኒፎርም አይነት እንትን ያመጣል ማለት ነው። ሌቭል ያደርጋል። አንድ ቦታ ስስ አንድ ቦታ እንትን ከሆነ ህትመት ላይ አንድ ቦታ ስስ አንድ ቦታ ደማቂ ነው። ተመሳሳይ ያ ባለሙያው የዚህ ኦፕሬተር ስራ ምን ያደርጋል? ህትመቱን 10 እያወጣ ቼክ ያደርጋል። ውሃ ከበዛ ውሃ ይቀንሳል። አጀስትመንቶች አሉት። ቀለም ያስተካክላል። እንደዚህ ሁሉ ማላቀቂያ ነው። የቱን ነው ማለት ቀለም እንዲገባና እንዲወጣ ቀለም ይሄኛው የውሃ ነው። ይሄኛው የቀለም ነው። ይሄ ነው የቀለም የላይኛው የማጠቢያና የውሃው እዚህ ጋር ያለው ደግሞ ሜን ቀለም ዋናው ቀለም የሚገባበት። ስለዚህ እንደዚህ ስናረግ መክፈትና መዝጋት ነው ወይስ ውሃ ማዳረሻ ነው? ይሄኛው ነው መክፈቻ። ሩቅ ገና አዲስ ቀለም እዚህ ጋር እያደረክ ነው። እዚህ ጋር ያረከው እኩል አይመጣም አይደል? ስለዚህ ይሄ ማዳረሻ ዞሮ ነው የሚመጣው። ይሄ እያደረክ እቺኛው መክፈቻና እንትን ህትመት ላይ እንዲገባ እንዳይገባ ነው። ህትመት እንበል ስለ ዞረ ብቻ አያትም ማስገባት አለብህ። ያ ማለት ምን? ስለዚህ እንደዚህ ስናረግ ይገባል ማለት ነው። ስለ ሳበ ብቻ አያትም ብሎ ገብቶ እንዲወጣ። ስለዚህ ማተም እንዲችልና እንዳይችል ማለት ከፍ ያደርጋል ማለት ትክክል። ያላቅቀው ከወረቀቱ ጋር ከፕሌቱ ላይ ሲደርስ ፕሌቱ ላይ ያለው 3 ሲሊንደር አለ። ተመልሼ እዚህ ላሳየህ። እነዚህ ሲሊንደሮች እዚህ ጋር እንደሚያሽከረክረው ወደዛ መንሳት። እነዚህ ሲሊንደሮች ምን አለ መሰለህ? ከተከፈታለ በደንብ አልተከፈተም። የውሃ ያልከው አንድ ፎልት ካለ አይነስ ሴፍቲው የተሻለ ነው አለመነሳቱ። ኦፕሬተሩ ባይዞ የትኛው ነው አይልም። አሁን ሲሰራ ያውቀዋል። አንድ እዚህ ጋር የቆመ ኦፕሬተር እዛ ጋር ማብራቱን ያውቃል። አጥፍቶ እዚህ ጋር ይመጣል። አሁን እዚህ ጋር ሶስቱን እነዚህ ላሳያችሁ ፈልጌ። 3 ሲሊንደር አለ ማንኛውም የማተሚያ ማሽን። የታችኛው ሲሊንደር ይሄንኛውና ይሄንኛው ማለት ነው። ይሄንኛው የፕሌት ሲሊንደር ነው። ፕሌት ነው እዚህ ላይ የሚታሰርበት። ይሄንኛው ብላንኬት ሲሊንደር የሚባለው ይሄ ነው። ብላንኬቱ ምንድነው የሚያደርገው? ከፕሌቱ የወሰደውን መጀመሪያ ፕሌቱ ከሮለሩ ቀለም ወሰደ በተሰጠው መሰረት። ምን ማለት ነው? እዚህ ላይ ሁሉ ሳይሆን እዚህ ላይ በፒክቸሩ በጽሁፉ እዚህ የተቀረጸለት በተሰጠው መሰረት ወሰደ። ይሄንን እዚህ ላይ ነው የሚያትመው። እዚህ ላይ ነው የሚያትሙት፣ ወረቀቱ ላይ አይደለም። ምን ማለት ነው? ልክ ሲመጣ መጀመሪያ እዚህ ላይ ነው የሚወስደው፣ እዚህ ላይ ነው የሚያትመው። ይሄን ይገለብጠዋል ማለት አብሮ ነው የሚዞረው። እዚህ ልክ ሲጀምር እንደዚህና በአንድ በኩል ክፍት ነው እንዳየው፣ በአንድ በኩል ክፍት ነው ሲጀምር መጀመሪያ ላይ። ስለዚህ ሲጀምር እኩል ነው እንደዚህ ነው የሚጀምሩት። እንዲህ ያለ ነው የሚሄደው። ልክ እዚህ ላይ ያለውን ነገር እዚህ ላይ ያትመውና ምን ያደርጋል? የዚህ ፒክቸር ኦር ቴክስት እዚህ ላይ ይኖራል። ይሄንኛው ሶስተኛው ኢምፕሬሽን ሲሊንደር ይባላል። ወረቀት ይዞ የሚመጣው ሲሊንደር ነው። ይሄ ፕሌት ይዞ ይመጣል። ይሄኛው ብላንኬት ይዟል። ይሄንኛው ደግሞ ወረቀት ከዛ ይሳበው ነው። በየተራ የያዛት ወረቀት ልክ እንደዚህ ለብሷት ነው የሚመጣው። እርስ በርስ ሲገናኙ እዚህ ላይ ያትመውን ነገር ወረቀቱ ላይ ይሰጣል ማለት ነው። ስለዚህ በፕረስ ሜካኒዝም ነው ማለት ነው። ሲገናኙ እንደዚህ እያተመው ሄደ። እያተመው ልክ አተመው ሲጨርስ አምጥቶ እነዚህ ነገሮች ማንጠልጠያ ናቸው። ወረቀቱ ለጥ ብሎ እንዲሄድ መያዣ ናቸው። እነዚህ ወረቀቱ ላይ እንዲተኛ ማለት ነው። አይጨራመትም፣ ምንም አይልም። ጫፏን ነው የሚይዛት። ምንድነው የሚይዛት? ፒንሳ አለ ላው ላይ ይሄንን ፒንሳ ይሄን ፒንሳ ፊት ማረጋያ ናት። ጫፏን ይዞ ብቻ ሌላ ቦታ አይከፈትም። ወረቀት ይዟል፣ ሌላ ቦታ አይከፍትም። ከከፈተ ጃማታል ማለት ነው። እሷ እንደጎተተ ይመጣና እዚች ጋር ሲደርስ ይለቃታል። ወደዚህ ነው እንደዚህ ነው ሲመጣ እንሰዋን አምጥቶ እዚህ ሲጥላት ይሄንን ነው የሚገጨው። መጨረሻ ቅድም ያልኳችሁ ትንሳ እቺ ነች፣ ዞራለች። እዚህ ጋር ስትደርስ ትከፍታለች። አየህ ስከፍት ከፈተችው። ይሄው ከፍታለች፣ ለቀቀቻ። ምን ማለት ነው? ይሄ ተዘግቶ ያለ አሁን ቅድም ያየናቸው ወረቀቶች እነዚህ ይዞ ይመጣና ጥሎት ሲያልፍ ይሄንን ነው የሚነካው። እንዲህ ነው የሚገጨው፣ ያርፋል። ወደዚህ እንዳይል እኛ ምን እናደርጋለን? ይችን ጀስት እናደርጋለን። በወረቀቱ ሳይዝ ይኸው ለዚህ ቻርጋት ምን ያው ይችን ስላደረኩኝ ይሄንን ዘጋውት ማለት መጥቶ ይሄን ይመታል። እዚህ መሀል ስትሬት ሆኖ ነው የሚካበው ወደ ላይ።
ስለዚህ ኢምፕሬሽን ሲሊንደር የምንለው አለ፣ ብላንኬት ሲሊንደር አለ፣ የፕሌት ሲሊንደር አለ። ስለዚህ ከዛ ጋር ያነሳል ሳክ አድርጎ አጀስትመንት ሁሌም የማተሚያ ማሽን ሁሉም ላይ አጀስትመንት ጨቅ ነው። በጣም ብዙ ነው አጀስትመንት የተለያየ ነው። ለምን ኦፕሬተሩ ብዙ ነገር ነው አጀስት የሚያደርገው። እቺን አጀስት ያደርጋል፣ ውሃ አወሳሰዱን፣ ቀለም አወሳሰዱን፣ አነሳሱን እንዳይንሻፈፍ ሲመጣ ቀጥ አድርጎ እንዲይዝ ሁሉም አጀስትመንት አለው እንደየስራው። ግን አንድ አጀስት አድርጎ ረጅም ስራ ይሰራበታል። ስለዚህ ልክ እንደዚህ አጀስት ያደርጋል። እዚህ ከዛ አምጥቶ እዚህ ይጥልለታል። ያለቀ ከስር ከስር እንዳልኩ እቺ መያዣ ነች። እቺ ያደረገ ልክ ሲጥለው በመሃል ያወጣ ሌላ ቦታ ላይ ትልልቅ ቤቶች ማያጫ አላቸው። እንደዚህ ላይት ኖሮት ራሱ መሳሪያ ያለው ውስጡ የሚያደርጉት ነገር አለ። ኳሊቲውን ቼክ ያደርጋል። ኳሊቲ ቼክ የሚያደርጉበት ማለት ነው። እና እያወጣ ያለው ሁኔታ እዚህ ያስቀምጣ በማለው ማለት እያወጣ ያለ እዚህ ነው የሚያስቀምጥለት። ዝም ብሎ ብቻ እንደዚህ አድርጓል የሚይዘው። ይሄ ራሱ ጋይዱ ራሱ እንቀሳቀሳል። እንደዚህ ይላል። እንደዚህ ጥቅጥቁስ ትሪት ነው የሚያደርገው። የሚጥለው ቀጥ አድርጎ ነው ወደ ላይ የሚከምረው። ልክ እንደዚህ ሮለሩ ቅድም እንዳልኳችሁ ዝም ብሎ መሸርከር ብቻ አይደለም፣ ይንቀሳቀሳል። ኤግዛክት ሜሽ ያደርጋል ማለት ነው። በዛ ሁኔታ ንጹህ ህትመት ይታተማል ማለት ነው። የፕሌቱ ያልኳችሁ ፕሌቱ የታለቻችሁ ፕሌት ይሄ ፕሌቱ አንድ የሆነ ነገር ላይ ተሰርቷል። ይሄ የሚሰራበት ሜካኒዝም መጀመሪያ ይሄ ፕሌት ሲሸጥ ስታንዳርድ አለ። ልክ ኤ2 ኤ4 ወረቀት እንደምንለው የፕሌት ስታንዳርዶች አሉ። ይቺኛዋ ስፔኳን ብታዩት ይቺ ጂቲኦ ማሽን የምትወስደው ፕሌት ታይፓ ስታንዳርድ አላት። ሳይዙ ማለት ነው። ትልልቅ ሳይዞች አሉ። 1 ሜትር ፕሌቶች አሉ። ትንንሽዬ ፕሌቶች ደግሞ አሉ። ይሄውን ስታንዳርድ ነው ያለው። በዚህ ስታንዳርድ ፕሌት ተገዛ። ፕሌት ምንድነው የሚለው ፕሌት መጀመሪያ ላይ ይሄ ሲገዛ ይሄ ነገር ድፍን ልብስ ያለ ሰማያዊ ወደ አረንጓዴ የሚወስደው አይነት ድፍን ከለር ነው። ይሄ ላይት ካየው ብርሃን ካየው ይቃጠላል። ፕሌቱ መጀመሪያ ይሄ ሳይሆን መጀመሪያ ነው። ይሄ ራሱ ፕሌቱ መጀመሪያ እንደመጣ ሲሸጥ ራሱ በጥቁር ከቨር ነው፣ ከቨርድ ነው፣ እንደዚህ የተሸፈነ ነገር ነው። ላይት ካየው አይሰራም፣ ይቃጠላል። ከዛ ምን ይደረጋል? ልክ እናንተ ያላችሁን ቴክስት በሶፍት ኮፒ ኦር በሃርድ ኮፒ ያዛችሁት እነዚህ ነገሮች ይዛችሁ ስትሄዱ ለማተሚያ ቤቱ ማተሚያ ቤቱ ይወስድና መጀመሪያ ሲስስ ትራንስፓረንት ፔፐር አለች አይደል? ፕላስቲኳ ወደሱ ይቀየራል። ያ ጽሁፉ ወይም ፒክቸሩ እንደዚህ ፊልም እንደምናየው ሆነ ማለት ነው ጽሁፉ። ሌላው ፓርት ከጽሁፉ ወይም ከፒክቸሩ ጽሁፍ እንበል ከጽሁፉ ውጭ ያለው ፓርት እንደዚህ ያሳያል። ጽሁፉ ግን ጥቁር ሆኖ ትራንስፓረንት ሆኖ በቃ ያንን ያመጣውና ይሄ ፕሌት መጀመሪያ ይቃጠላል ያልነው ከለር ድፍን ነው። ወደ ምን ውሰዱት ለአሪፍ ኤግዛምፕል ፈጣን ሎተሪኛ የምንፍቀው አለ አይደል? ከላይ የሆነ ጽሁፎች አሉት ምናምን ነገር ስንፍቀው ከውስጥ የሚወጣ ነገር አለ አይደለ? ባይፋቅ ጸጥ ብሎ ቢቀር ውስጥ ያለው ነገር ይቀራል፣ እዛው አይታይም። ግን ስንፍቀው የሆነች ነገር ከሌለ ሌላውን ብንፍቀው ያቺ ያልተፋቀችው ፓርት የሆነ ምስል ትሰራለች። ይሄ ማለት ልክ እንደዚህ ያልተቃጠለው ፓርት ሙሉን ገና ብርሃን ካየነው ተባብለናል። ላይት ነው የሚያቃጥለው። ያ ትራንስፓረንት ፔፐር እዚህ ላይ ይለጠፍበትና ሌላው ከጽሁፉ ወይም ከፒክቸሩ ውጭ ያለው ይሸፈናል። ይሄን የሚሰራ ካሜራ ክፍል ይባላል። የፕሌት ባለሙያ አለ። ምን ማለት ነው? የተበጣጠሱ ወረቀቶች ምናምን ሌላውን የሚሸፍኑ እሷን ብቻ ግልጽ ያደርጓታል ማለት ነው። ከዛ ምን ያደርጉታል? ለከባድ ላይት ያጋልጡታል። ላይት ያቃጥለዋል ተባብለናል። ጨረር በፀሐይም አንዳንድ ጊዜ ይደረጋል። ፀሐይ ካየው ላይ ይቃጠላል በቃ። ከዛ ምን ይሆናል? ያ መጀመሪያ ላይ ቴክስቱ የሚያሳየው ሌላው የማይታየው ይቀርና የቴክስቱ ቦታ ብቻ ተጋልጦ እሱ ቦታ ይቃጠላል። እነዚህ ተሰራ ማለት ነው። እዛ ላይ ሌላው አብሮ ላይት ካየ ትክክል አይደለም፣ ሌላው ተሸፍኗል ብያችኋል። ከዛ እሱኛው እንዲለቅ ኬሚካሎች አሉ፣ ፊክሰር ዴቨሎፐር የሚባሉ ኬሚካሎች አሉ። በሱ ተደርጎ ይታጠባል ከፕሌት ሜከሩ ሲወጣ። እናንተ ፕሌት መከር አላችሁ እዛ ላይ ያለችው ማሽን እሱ ነው የሚሰራው። ወደ በር ያራም ላይት አላት ከስር። ስለዚህ ያ ልክ እንደወጣ ልክ እላው ላይ ኬሚካል ተደፍቶ በስፖንጅ ስታነሳው እንዳለ ተነስቶ ይሄድና ያ ከለር ይሄ ፓርቱ ማለት ነው። ያቺ ብቻ ልክ እንደዚህ ሆነ እነዚህ ብቻ ቀርቶ ይመጣሉ። ጽሁፉ ይወጣል። ፕሌት ተሰራ ማለት ነው። ምን ማለት ነው? ልክ በፒክቸር ከሆነ እንደምታዩት ነው። ያ ፒክቸር ከሆነ እንደዚህ
ይሄ ከለር ነው ሲታጠብ ንጹህ ነው የሚሆነው። መጀመሪያ ይሄ ከለር ነው የነበረው ፕሌቱ ቅድም ያልኳችሁ። ልክ እንደዚህ ሆነና ቴክስት ሆነ እንደዚህ ፒክቸር ሆነ እንደዚህ ሆኖ ፕሌት ሆነ ይመጣል። ስለዚህ እዚህ ቤት ውስጥ የሚመጣው ፕሌት ነው ማለት ነው። የተሰራ ዲጂታል የሆኑ ነገሮች ፊት አታረግም ለዚህ ማሽን ፕሌት ነው የሚመጣው። በጣም ማስ ነው እዚህ የሚሰራበት። ይህንን ፕሌት ታስቀምጥና ረጅም ጊዜ ታትምበታለህ ከፈለከው። ያ ጽሁፉ ተደጋጋሚ መብት ነው። ድጋሚ አንተ ፕሌት አሰራም ሌላ ነገር አታድርግ። እንበላው መጽሐፍ ሲያልቅ የሆነ ድጋሚ ሁለተኛ ህትመት ሶስተኛ ህትመት ይባላል አይደል? ገበያ ላይ ሲያልቅ መጽሐፍ ድጋሚ ይታተማል። ማተሚያ ቤቱ ጋር ይሄዳል። ሪፕሪንት እንዲደረግ ብቻ ነው ትእዛዝ የሚሰጠው። ማተሚያ ቤቱ በጣም በዲስካውንት ነው የሚሰራለት። ፕሌት አያዘጋጅም ባለሙያ ለዛ ያስፈልገው። ፕሌቱ ሼልፍ ይደረግና የተለያየ ፕሌቶች በስም ስያሜ ተሰጥቷቸው ይቀመጣሉ። መጫጫር የለባቸውም። ንጹህ ነው። ከዚህ ሲወጣ ነው ሰውዬ ይጸዳል። ቀለሙ ይጸዳና ጋም የሚባል የሚያጣበቂያ ነገር ነው ይቀቡታል። ለምን እንዳይጫር ከተጫረ እንዳልኩ የተጫጫረ ፕሪንት ነው የሚያወጣው። ስለዚህ ጋም ተቀብቶ ረጅም ጊዜ 10 ዓመት ይሆናል ይቀመጣል። በቃ ሼልፍ ላይ በጥንቃቄ ስም ይሰጠዋል። አሁን ማተሚያ ቤት ስትሄዱ እንደዚህ ቆሞ ማአት ነገር ይቀመጣል። ልክ ሪፕሪንት ሲጠየቅ ያችን አውጥቶ የዛሬ 10 ዓመት የተሰራ ፕሌት ሊሆን ይችላል ወይ ከሌላ ማተሚያ ቤትም በቅናት አምጥተህ አስረህ ቀጥታ ምርጥ ህትመት ታትማለህ ማለት ነው። ስለዚህ የፕሌት ሜካኒዝሙ ይሄ ነው። መጀመሪያ ፕሌት ሆኖ ሲመጣ ይሄን ስቴጅ ያልፋል ግዴታ። እዚህ ቤት ግን እንዳልኩ ፋብሪካ ስለሆነ ይሄ ማስ የሚመረትበት ነገር ነው እንጂ አንድ ቴክስት ኦር የሆነ ነገር እንደዚህ አይደረግም። እዚህ ካለቀ በኋላ ወይ ይታጠፋል፣ ታጥፎ ከዛ በኋላ ይጠረዛል። ካልተጠረዘ ስቲች ይደረጋል፣ ይሰፋል። ሌላውም ሄዶ መጽሐፍ ነው። ኦኬ የህትመት ስራ ጠቅላላው ይሄ። ኦኬ ስለዚህ አሁን ለምሳሌ እቺን ፕሌት ጽሁፉን የምናሰራው ሌላ ቦታ ነው ማለት ነው። የፕሮዳክሽን ኤሪያ ብቻ ስለሆነ ማለት ነው። አሁን ላይ እንደናንተ እንደዚህ እዛ ጋር ፕሌት ሜከር አለች። እዚህ ውስጥ ሞላሉ እንደዚህ ሙት